መሆን አለበት። እንዲህ እየመጣ ቅርሻትን ክርፋትን መጥፋት ምን ይሰራል? ሰው ይታዘባል። እናቴ ትብስ ሰው ይታዘባል። what you do this is thinking አዋሻም people ምናምን ይላል። ትናንት እኮ አስደምማችሁታል እኮ ህዝቡን እኮ ከስንተኛ ደረጃ ወስዳችሁ ሀጎስ መጽሐፍ ሀጎስ ሚዲያ ፍረወያነ ከስንተኛ ደረጃ ወደዚህ አድርሳችኋታል። ኤርትራውያን መረባረብ እህታችን ወደ ሁለተኛ እንድትመጣች ኢትዮጵያውያን በቃ ጣጣ ነው። በቃ ተአምር መስራት ነው። ከዛ ኤርትራውያን ትንሽ ዝቅ ካለች ደግሞ ያው የህዝብ ቁጥርኛ ጋር ታውቃላችሁ፣ ግማሹ ህዝቡ ደግሞ የኤርትራ ቮት ያደርጋል እንዳለ ይሄ 100 ምናምን ሚሊዮን ህዝብ አይደል 50 ሚሊዮኑ ኤርትራን ተቀላቀሉ ከፍ ምናምን እንዲህ ነው መደል እናቴ እኮ የዓለም መድረክ እኮ ነው። በ2026 ሚስ ኤርትራን ሚስ ኢትዮጵያን ካንድስ ከሁለት ወጡ። ኦ ማይ ጋድ አር ዩ ሲሪየስ አፍሪካን ፒፕል? ቀንድ አፍሪካ ሰላም መሲ ማጉል ምቀኝነት ምን ያደርግላችኋል? እየገባ በየቤቱ ዲስኩር ሰው እንዴት ይደክ እኔ ዲስኩር ማለት ዝም ብሎ የማይሆን ነገር ላይ የሚደሰኩር ነውና እማቀው እናቴን እምላችሁ ሰው እድሜው ሲፈጅ ማለት በቃ እድሜ ፈጅ ሰው ምናምን ይባልና የሆነ ሰዓት ላይ ገለል ተደርጎ ይቀመጣል እና ኩዮቹ እየመጡ ምናምን ያጫውቱታል። ከዛ እንዲህ ወደ ኋላ ተመለስ ይሄማ እንዴት ይሆናል? አንተ ወጣት አይደለ እንዴ? በዚህ እድሜው እንዴት ነው እንደዚህ አይነት ጭቃ አስተሳሰብ ውስጥ ገብተህ የምትጨማለቀው? በቃ ጽድት ብለህ ምናምን ይመቻቸው። አውጭም ኤርትራዊ ናት፣ አውጭም ኢትዮጵያዊ ነች። በቃ አንድ ነን ምናምን ብለህ ሐሳብህን እንደ የሆነ ጭራሽ ያ መንግስት ያመጣው አጀንዳ እንዲሁ ለኪ ደስ እንዳለ መሆን እንደሚቻል አወኩኝ ሚዲያ ላይ። መንግስት አጀንዳ ነው። ቆይ ምን ነው አጀንዳ የሚጠቅመው? አሁን ይሄ ምንድን ነው? ኢትዮጵያ አንደኛ ከወጣች የድሮን ሽያጭ በነፃ ሊሆንለት ነው። ኤርትራ አንደኛ ከወጣች የታንክና የመድፍ እርዳታ አሜሪካ ሰጣለሁ ብላ ቃል ገብታለች። ምንድን ነው እንኳን መንግስት ነው ማዳበሪያ ይፈቀድልናል። እኔ ኩኩስል ነው ብለና ፖለቲካ እየሰሩብን አሪ ሲሪየስ ፖለቲካ ደግሞ ህዝቡን ሊያደነዝዙት ነው። እንዴ ህዝቡ ከደነዘዘ ቆየ። እናንተን የመሰለ አደንዛዥ እስቁጭ ብላችሁ ህዝቡ ደነዘዘ። መንግስት ፖለቲካ ሰራበት። አሪ ሲሪየስ እውነትህን ነው? ዋይ ዩ ዲንግ ማይንድ ታቺንግ ጭንቅላትህ ምን ነክቶት ነው? እና ቃበሉ እናታችሁ እናቴን ነቃበል ደግሞ ባልሆነ ነገር ተበለ መንግስትን መቀላቀል ምናምን ደግሞ የፖለቲካ አይደለም። እናቴ ያሳፍራል እንዴ! መንግስትን የምትተችበት ቁልፍ ቦታ ሲኖር እኮ የሆነ ነገር እዚህ ጋር እንደዚህ አይነት ሰንት እያለ ቤቱ ተቃጥሎበት የሚል ህዝብ ቆይ እንደዚህ ማልገባ የሆነ ቪዲዮ አይቼ አንጀቴ ነው በቃ ቆርጥ ያለ። እናቷ ሙታ ህፃን ልጅ ነች አብራት ተኝታለች። 2 ቀን እናቴ በቃ ግን ይደንቆሩ አም ሶሪ ደንቆሩ ህዝብ አይባል እና በቃ ንቁ ዝም ብሎ የሆነ ግርግር ያለበት ቦታ ላይ ገብታችሁ ግር አትበሉ። እናቴ አስቡ። በቃ የምትሰሩትን ነገር ማሰብ የሆነ ሁሉም ፖለቲካ ሊሆን አይችልም። በቃ እነዚህ ይመቻቸው። አንደኛው ኤርትራዊ ወጣች፣ ሁለተኛ ኢትዮጵያዊ ወጣች። እንጨፍርበታለን፣ እንዘልበታለን። በዓለም ፊት ኮርተን ፕሮፋይል እናረጋቸዋለን። ኢትዮጵያዊ አንደኛ ወጣች፣ ኤርትራዊ ሁለተኛ ወጣች። እንኮራባቸዋለን፣ በሁለቱ እንፖስታቸዋለን፣ እንጨፍርባቸዋለን። እናት አንደኛና ሁለተኛ ሶስተኛ መሃል ላይ ሰው አይግባ ብቻ።
መሀል ላይ ሰው አይግባ። ምንድነው እንደዚህ መሆን? ተውጥሮ አይደለም ፕሊዝ። በቃ ሁሉም ይመቻቸው ብቻ። መሀል ላይ ሰው አታስገቡ፣ ሌላ ሀገር እንዳይገባ ማሌዥያ እንዳትገባ መሀል ላይ። ቻይና ብትገባብንስ ጉዳይ። ይህ የህዝብ ቁጥር ብዛት ምናምን ድምጽ ከሆነ ደግሞ ኢትዮጵያ ለግማሻችን ወደ ኤርትራ ሄደ። እኔ ለሁለቱም ነው ቮቲንግ አድርጌ የመጣሁት ዛሬ። እናቴ ኤርትራ ሞኒካ ቤት ገብቼ አሳዩኝ። ይዛ ከምዛ ገርካ አብዛ ጸቂትካ ሲሉኝ ጸቂተ ቮት ገይደ ከዛ ዘርያ ቢባ ቤት ዝገባ እንዲህ አርገ ልጇን አቅፋ እንዲህ አርጋችሁ ግቡ አይዟችሁ። እዛ ገብቼ ነው እናቴ ለሁለቱም እንዴ ያማል እንዴ። ከኤርትራ ጋር ቁጭ ብለህ እኮ ታወራለህ እኮ ከነ ማሪ ጋር ከነ ምናምን ከነ ብሌና ሽኮር ከነ ዶክተር ኤርትራውያን ናችሁ። ጀለሶቻችን እኮ ናቸው እነ ብሌናስ። እናንተስ እኛ ጀለሶቻችሁ አይደል? አበሻ ጋር ቁጭ ብለን የምንውለው። በቃ ምንድነው እዚህ ጋር ግዴታ መጣላት አለብን ግዴታ። በቃ are you serious? why? በቃ ፈታ እንበልበት። ይመቻችሁ። ሁለቱም አንድና ሁለት ምናምን ደረጃውን ያዙልን። ፈታ እንላለን እንዴ። ታይ እናቴ ሁለቱም ተመችተውኛል። ኤርትራውያን በተለይ በዚህ አጋጣሚ እንደ ኤርትራውያን ገራሚ ፍጥረት የለም። ገራሚ ፍጥረት ተጨፋጨፉ ነው የምልህ። በቃ ተጨፋጨፉ በሳቢ ማለት ነው። በሳቢ እንዲህ በቃ አበሻ ተለምን $1 ክፍል ሳትባል ጭራሽ እንዳታረጉ እየተባለ አሁን እናስጠላለን ምና ማን ይሆናል? ጋምቢያዋን አርጓት ጋምቢያዋን ምናምን ይላሉ። ኧረ ተው እሷን ከምታረግ ሴኔጋሏ ያላርጋት። ለማንኛውም ምዕመናን ኦገስት 9 የቀጠሮ ጌም ማለት ለኔ ነው የቀጠሮ ጌም